ማሻአላህ እስኪ የሚያምር ቆንጆ የሆነ ምግብ ማለት ነው። ዘሪቢያን አደኒ የሚባል ምግብ ነው ዛሬ የላችሁ የመጣሁት። እንግዲህ እስካሁን አልሰራሁላችሁም ማለት ነው። ዘሪቢያን አደኒ ይባላል ማለት ነው ውዶቼ። ማሻአላህ በሉ ስሩና ሞክሩት። ምንም ያህል ብዙም ደቂቃ የማይፈጅ ስራ ነው ማለት ነው። ቢያንስ 20 ደቂቃ ቢፈጅብን ማለት ነው። እና በጣም ፈጣን ቀላል የሆነ ነው። ወዲያው መስራት የምንችል ነው። ወደ አሰራሩ ሌትስ ጎ። እንግዲህ ወደ አሰራሩ ስንመጣ ማለት ነው ያው ዛሬ ይሄንን ቅመማ ቅመሞችን አዘጋጅቻለሁ። ዶሮዬን እዚህ ጋር ዘፍዘፍ እንደምታው ቅመም አለኝ፣ ፍልፍል አስወድ አለኝ፣ እዚህ ባህራት መፈከል አለኝ፣ እዚህ ዘንጀቢል አለኝ፣ እዚህ ደግሞ ነጭ ሽንኩርት አለኝ ማለት ነው። እዚህ ደግሞ ከዝበራ የተከተፈ ከዝበራ ነው። እዚህ ደግሞ ኩርኩም አለኝ ማለት ነው፣ እርድ ማለት ነው። እዚህ ደግሞ ዶሮዬን ዘብዝፍ ያለው ማለት ነው። አንዷን ዶሮ ለ8 ቦታ ቆራርጫታለሁ አነሳ አነስ ባለ መልኩ ማለት ነው። እዚህ ጋር ዘባዴ ወይም ሮብ የሚባለው ያስፈልገናል ማለት ነው። ይሄንን አንድ ላይ ምንድነው የምናደርገው? እዚህ መፍጫ ውስጥ ነው የምንጨምረው ማለት ነው። መፍጫ ውስጥ አንድ ላይ ጨምራል እንፈጨዋለን ማለት ነው። ጨው እንጨምራለን ማለት ነው። እዚህ ጋር ጨውን ያስፈልገኛል። ጨው እና ሽንኩርት ደግሞ እዚህ ጋር እየጠበስኩ ነው። ሽንኩርቴ እንግዲህ በረዛጅሙ እንትን ብዬው በዘይት እየጠበስኩት ነው ማለት ነው። ብራውን እስኪሆን ድረስ እሺ ቤተሰብ እንደምታዩት ዶሮዬን ድንች እና አንድ ቃሪያ የምታቃጥል ስለሆነች አንድ ጣል አድርጌባታለሁ ማለት ነው። እንግዲህ እዚህ ጋር ዶሮዬን ጠብ አድርጌ ድንችን ማጥቤ አዘጋጅቻለሁ። በምታዩት መልኩ ቆራርጬዋለሁ ማለት ነው። ዶሮውን እንደምታዩት ማለት ነው። በእንደዚህ አይነት መልኩ ቆራርጬ አዘጋጅቻለሁ ማለት ነው። እንግዲህ ውዶቼ እዚህ ላይ እንግዲህ የፈጨነውን ቅድም ያያችሁትን ቅመም ማለት ነው አንድ ላይ እንፈጨውና እናቀላቅለውና ወደዚህ ወደ ዶሮዋችን ላይ ነው አምጥተን የምናቀላቅለው ማለት ነው። ቅመሙ ከስጋው ዶሮውን ከመጣሪያችን በፊት ማለት ነው። እንደምታዩት ቅመሞቹ እነዚህ ናቸው። እነዚህን ቅመሞች አንድ ላይ አድርገን ከጠበስነው ሽንኩርት ጋር በሚበቃን መጠነን ሽንኩርቱን በሚበቃን መጠነን ማለት ነው። ቅመሞችንም እንደዛው መጣጥነን እንደምታዩት እዚህ ጋር ቅመሞቹ ወደ መፍጫ ውስጥ ጨምራለሁ ማለት ነው። ዘባዲ ጨመርኩ ማለት ነው። እንግዲህ ቅመማ ቅመሞቼ እነዚህን ጨምራለሁ ማለት ነው። ወደ መፍጫ ማሽን ውስጥ እንጨምራለን ማለት ነው። አንድ ላይ እንፈጨዋለን። ትንሽ ውሃ ጠብ አድርገን ማለት ነው። ከዚህ ከአበሰልነው ማለት ነው ከጠበስነው ሽንኩርትም እንደዛው እንጨምርበታለን ማለት ነው። ጨው አለ፣ ጨው እንጨምራለን። በሚበቃን መጠን ጨው እንጨምራለን ማለት ነው። እንግዲህ ከዚህ ከሽንኩርቱም እንዳልኳቸው እጨምራለሁኝ። ይበቃኛል ብዬ ያሰብኩትን ያህል እጨምራለሁ ማለት ነው። እንደሚበቃን መጠን መጨመር እንችላለን። እንግዲህ እንደምታዩት ቅመሞቹን ከሽንኩርቱ ጋር አንድ ላይ አድርጌ ወደ መፍጫ ውስጥ ጨምሬያለሁ። ካሁን በኋላ የሚጠበቅብን መፍጨት ነው ማለት ነው። እንግዲህ ጋይስ እንደምታዩት የፈጨሁትን ቅመም እየመጥቻለሁኝ። ይህን በሚመስል መልኩ ቅመሙን ፈጭቼ ከዶሮዬ ላይ ጨምራለሁ ማለት ነው። የፈጨሁትን ቅመም ከዶሮዬ ጋር ጨምርና አንድ ላይ አዋህደዋለሁ ማለት ነው። አንድ ላይ አዋህደዋለሁ ማለት ነው። እሽት አደርገዋለሁ ቅመሙ በደንብ ከዶሮ ጋር እንዲዋሃድልኝ እንደዛ አድርገን እሽት እናደርገዋለን ማለት ነው።
ጋይስ እንደምታዩት ዶሮውን በዚህ መልኩ ሽት አድርገ ነው ወደ መጨረሻው እየደረሰ ነው ማለት ነው። በደንብ ተቀላቅሎ ለተወሰነ ደቂቃ አስቀምጨው በዚህ መልኩ መጥቻለሁ ማለት ነው። ቅመሙ ከስጋው ጋር በደንብ እንዲዋሃድልኝ የተወሰነ ደቂቃ አስቀምጨው ነበረ። እንግዲህ በዚህ በሚያምር መልኩ እንደዚህ ሆኖ ቅመሙ ጋራ ተዋህዶልኛል ማለት ነው። አሁን እንግዲህ የሚጠበቅብን ወደ ብረት ድስት በመገልበጥ ወደ ማብሰሉ ነው የምንሄደው ማለት ነው። እንግዲህ ይሄ ትንሽ የተወሰነ 10 ደቂቃ አቆይቼዋለሁ ቅመሙና ዶሮው ማለት ነው። ይሄ እንደዚህ የሚያምር ብሉኝ የሚል ማለት ነው። እና እንደምታዩት እንግዲህ ወደ ብረት ድስቴ ላይ መጀመሪያ ጣድ ያርኩበት ላይ ዝቤ ጨምሬያለሁ ማለት ነው። እዛ ላይ እንደምታዩት የተበልኩትን ዶሮ ወደ ብረት ድስቴ ገልብጫለሁ ማለት ነው። እንግዲህ ከአሁን በኋላ ዶሮዬን ማብሰል ብቻ ነው የሚጠበቅብኝ ማለት ነው። እንግዲህ ብረት ድስቱ ያው ድርዘብት ከሆነ 15 ደቂቃ በቂ ነው። ይሄኛው 20 ደቂቃ ይፈጃል። እኔ ግን ያው በኋላ በዚህ ነበር የጣርኩት። ሴትዮዋ ቶሎ እንዲደርስ ብላ ወደዚህኛው ብረት ድስት ገልብጫለሁ ማለት ነው። እንደገና እንደምታዩት ማለት ነው። እና ከዛ ነጭ ሩዝ ተቀቅልና ዶሮ በስሎ ጨርሷል። አሁን እንደምታዩት ሩዙን በግማሽ ታበስሉታላችሁ፣ ሙሉ ለሙሉ እንዳይበስልባችሁ። ለምን ከዶሮ ጋር ደግሞ መብሰል ስላለበት ማለት ነው። ግማሽ በግማሽ ሩዝ ነጭ ሩዝ ቀቅያለሁ። ሙሉ ለሙሉ አላበሰልኩትም። ከዛ ወደ በሰለው ዶሮ ላይ ጨምራለሁ ማለት ነው። እንግዲህ እንደምታዩት እየጨመርኩ ነው የነጭ ሩዙን ወደ በሰለው የዶሮ ስጋ ላይ እየጨመርኩ ነው። እንግዲህ አንድ እጅ ካሜራ አንድ እጅ ስራ ሆኖ አንድ እጅ ካሜራ አንድ እጅ ስራ ነው እና እንደምታዩት ይኸው በዚህ መልኩ ሩዜን ከላይ አልብሼዋለሁ ማለት ነው። ከዛ ዛፈራን እናደርግበታለን ለከለር። ከዛ ቅድም ከተረፈኝ ሽንኩርት ደግሞ እንደዚህ ስታረጉበት ውበቱ ዋው ይሆናል ማለት ነው። እንደምታዩት ማለት ነው። ማሻአላህ ማሻአላህ። ከዛ በኋላ ይሄንን ለ10 ደቂቃ እሳቱን ቅንስ አድርገን ለ10 ደቂቃ እሳቱ ላይ እንተዋለን ማለት ነው። 10 ደቂቃ ማለት ነው። ከዛ በኋላ እንደምታዩት ከ10 ደቂቃ በኋላ ይሄን ይመስላል ማለት ነው ውዶቼ። እንደምታዩት የሚያስጎበኝ ነው። በቃ ብሉኝ የሚል ነው አይደል? በጣም ደስ የሚል የሚያምር ቀላል የሆነ ምግብ ሰርታችሁ ቅመሱት ነው የምላችሁ ማለት ነው። እንግዲህ ቪዲዮውን እስከ መጨረሻ እዩት። ሰብስክራይብ፣ ላይክ፣ ኮሜንት መጻፋችሁንም እንዳትረሱ። ሰብስክራይብ ያላደርጋችሁ ሰብስክራይብ አርጉ። በሌላ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ ማለት ነው።